إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. مايو كلينيك ውስጥ የሚሰራ አንድ ዶክተር ለአሜሪካ የሐኪሞችና የቀዶ ጥገና ባለሙያዎች ማህበር አንድ ጥናት አቅርቦ ነበር። ጥናቱ በኢንዱስትሪያዊ ተቋማት በሚሰሩና እድሜያቸው 44 ገደማ በሆነ 176 ሰዎች ላይ ያተኮረ ነበር። ሰውየው በጥናቱ ከሰዎቹ 1/3 ያክሉ በጭንቀት ምክንያት ከሚመጡት 3 በሽታዎች ማለትም ከልብ ችግር፣ ከጨጓራ ቁስለትና ከደም ግፊት ባንዱ የተያዙ መሆናቸውን አረጋግጧል። የሚገርመው ነገር ከነሱ ውስጥ አንዳቸውም እንኳን 45ኛ ዓመቱን አለመድፈኑ ነው። አንድ ሰው የጨጓራ ወይም የልብ ችግር አጋጥሞት በሥራው ስኬታማ ነው ማለት ይቻላል? አንድ ሰው ጤናውን አጥቶ ዓለም የግሉ ብትሆን ምን ይፈይደዋል? ምን ዓለም ርስቱ ብትሆን በአንድ ጊዜ ከአንድ አልጋ ላይ በቀር ሊተኛ አይችልም። በቀን ከ3 ጊዜ በላይ ምግብ መቀበል የሚችል ሆድም የለውም። በሱና መሬትን በሚቆፍር የቀን ሰራተኛ መካከል ምን ልዩነት አለ? ምናልባትም ይህ ወዛደር ከሀብታሙና ባለስልጣኑ ሰው ይልቅ የተሻለ ሊተኛ ምግቡንም የተሻለ ሊያጣጥም ይችላል። ዶክተር WS አልቫሬዝ እንዲህ ብሏል። ከ5 ህመሞች 4ቱ ምንም አይነት አካላዊ መንስኤ የላቸው፣ ይልቁንም ከፍርሃት፣ ስጋት፣ ጥላቻ፣ ራስ ወዳድነትና ሰውየው ራሱን ከህይወት ጋር ማላመድ ባለመቻሉ ምክንያት ይከሰታሉ። ያለፈውን ጊዜ መለወጥ፣ መጪውን ጊዜ እንደ ፍላጎታችን መዘወር አንችልም። ታዲያ ልንቀይረው በማንችለው ነገር ለምን ጸጸት ላይ እንወድቃለን? አንድ ባለጸጋ ሰው እንዲህ ብሏል። የዓለም አንደኛ ሀብታም መሆኔ የተለየ ስሜት አይፈጥርብኝም። ብዙም ውድ ባልሆነ አፓርታማ ከባለቤቴ ጋር ቀላል ኑሮ እገፋለሁ። የመጠጥም ሆነ የትንባሆ ሱስ የለብኝም። በጋዜጦች ላይ የሚታየውና የግል መርከብ፣ ግዙፍ የገጠር መኖሪያ ህንፃዎች፣ የደመቁ ፓርቲዎች፣ ከወጣት ሴቶች ጋር ትዳር መፈጸምና የኋላ ኋላ በፍቺ ምክንያት በርካታ ገንዘብ ማጣትን ያካተተው የቢሊዮነሮች አኗኗር አያስደስተኝም። ሥራ መስራት እወዳለሁ፣ ይህም ያስደስተኛል። ሥራ ቦታዬ ስሄድ ምሳዬን ቋጥሬ ነው። ያሉኝን በሚሊዮን የሚቆጠሩ ብሮች ሳስብ ደስታ ይሰማኛል። ለኔ ደስታ የሚሰጠኝ ትንሽ ከተማ የነበረችው የትውልድ ቀዬ ቶኪዮ እኔ ባስተዋወቅኩት ዘመናዊ የስነ ህንጻ ጥበብ ምክንያት የዓለም የትኩረት ማዕከል መሆን መቻሏን ማሰብ ነው። ባጭሩ የኔ ደስታ ከስኬቴ ይመነጫል። ስለዚህ ወዳጆች፣ በዱንያ ካሉት ነገሮች ለጭንቀት ሊዳርገን የሚገባ አንድ ነገር ብቻ መሆን መቻል አለበት። እሱም ስለ አኺራችን ጉዳይ፣ ስለ ቀጣዩ ዓለም ብቻ ካልሆነ በቀር ስለምንም ልንጨነቅ አይገባም ወዳጆች። اللهم اجعل كل همي الآخرة የሚለውን ዱዓ ማዘውተር መቻል አለብን። ጭንቁ ስለ አኺራ ጉዳይ ብቻ የሆነ ሰው ወላሂ ዱንያ ባላሰበው መልኩ ትከፈትለታለች፣ ትመጣለታለች። ያም ሆኖ ምንም ደንታ አይሰጣትም። አሁንም ስለ አኺራው ነው የሚጨነቀው። ስለዚህ በዱንያ እስካለን ድረስ የህይወት እድሉ በእጃችን እስካለ ድረስ እንጠቀምበት። በሩ አሁንም ቢሆን ክፍት ነው። የምን በር ካላችሁ የተውበት በር። ነገ አንበል፣ ዛሬም ቢሆን ከአንዲት ሰዓት ወይም ከአንዲት ደቂቃ በኋላ እንኳን የመኖራችን ነገር ምንም አስተማማኝነት ነገር የለውም። ስለዚህ ወደ አላህ እንቃረብ፣
ተውበት በማድረግ ወደ አላህ እንሂድ ወዳጆቼ። ጭንቀት በሽታን ከማፍራት ሌላ ምንም ፋይዳ የለውም። አውቃለሁ አንዳንድ ጊዜ ከአቅማችን በላይ ይሆንና ወይም ባላሰብነው መልኩ ልንጨነቅ ልናስብ እንችላለን። ከቁጥጥራችን ውጭ ሆኖ ልንጨነቅ እንችላለን። ቢሆንም ግን ትልቅ መሳሪያ በእጃችን መኖሩን ዘንግተናል። እሱም ለአላህ ዱዓ ማድረግ ነው። ወላሂ ዱዓ የብዙ ችግሮችን መፍትሄ ነው። ለብዙ ሙሲባዊ ጋኖች መክፈቻ ቁልፍ ነው ዱዓ። ከልባችን ዱዓ እናድርግ። በተቻለን አቅም ከሐራም ነገሮች እንራቅ። በአላህ ስብሓንሁ ወተዓላ ላይ እምነት ያለው በመጪው ዓለም መኖር የሚያምን የአምላክ ፍራቻ ያደረበት ሙስሊም የሁሉ ነገር ፈጣሪ ለሆነው አላህ ስብሓንሁ ወተዓላ ሙሉ በሙሉ እጅ ይሰጣል። በሌላ አነጋገር በሚደርስበት ነገር ሁሉ ጭንቀት ውስጥ አይገባም። ምክንያቱም አምላኩ የሁሉ ነገር ፈጣሪና የሙእሚኖች ወዳጅ ጠባቂ እንደሆነ ያውቃልና። ሙእሚን ያልሆኑት ለነገሮች የሚሰጡት ምላሽ ከዚህ እጅጉን የተለየ ነው። ለምሳሌ አንዲት ሙእሚን ሴት እጅግ ስትፈልግ የነበረውን ሥራ ልትቀጠር በፍጥነት እየሄደች ነው። ይሁን እንጂ ለቃለ መጠይቁ ታረፍድና ስትጓጓለት የነበረውን ሥራ ልታጣ ትችላለች። ቢሆንም መዘግየቷ ቀድሞ በአላህ ስብሓንሁ ወተዓላ የተወሰነ መሆኑን ስለምታውቅ ከዚህ ካልጠበቀችው ክስተት ጥሩ ነገር ለማግኘት ትጠቀማለች። አምላኳንም ታመሰግናለች። መጨረሻው ያማረ እንዲሆንላት በጌታዋ ላይ ተስፋ ታደርጋለች። ያረፈደችበት ምክንያት ጎማ በመፈንዳት አሊያም በትራፊክ መጨናነቅ ላይ ማመካኘት ትክክል እንዳልሆነ ታውቃለች። ምክንያቱም የሁሉም መንስኤዎች አለመከሰት በሰዓቷ እንደማያስገኛት ትረዳለችና ነው። እነዚህም ሆኑ ሌሎች ክስተቶች ለማርፈዷ እንደ ምክንያት ይቅረቡ እንጂ ከሁሉም ጀርባ የአላህ ስብሓንሁ ወተዓላ እቅድ እንዳለ ታምናለች። ፍላጎቷ አላህ ስብሓንሁ ወተዓላ ከፈቀደ ብቻ እውን እንደሚሆን ታውቃለች። ከፍ ብለን በጠቀስነው ምሳሌ እህታችን ቃለ መጠይቁን እንዳታደርግ ተወስኖባታል። በመሆኑም እንዴትም ብትሆን ምንም ብታደርግ በሰዓቷ ልትገኝ አትችልም ነበር። ሁሉም እንቅፋቶች የሚባሉ ነገሮች የሚከሰቱት አላህ ስብሓንሁ ወተዓላ ለሙእሚኖች ባለው በጎ ፍላጎት ነው። ሰዎች ይህንን ቢረዱት ኖሮ ፈጣሪያቸውን የቅርብ ወዳጃቸውና ጠባቂያቸው ባደረጉትና ሙሉ በሙሉ ለእርሱ እጃቸውን በሰጡ ነበር። አላህ ስብሓንሁ ወተዓላ በባሮቹ ላይ ሊያይ የማይፈልገው አንዱ ባህሪ በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሐዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቢጸ ተስፋነት የኢአማንያን ባህሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የዕጣ ፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ ስብሓንሁ ወተዓላ ከዚህ ባህሪ እንድንጠበቅ ያስገነዝበናል። በዚህ ባህሪም መዋጥ ፍጹም የተከለከለ ወይም ሐራም ነው። ምክንያቱም አላህ ስብሓንሁ ወተዓላ ሰዎች እርሱን እንዲያምኑትና በእርሱ ላይ ተስፋ እንዲያደርጉ የነገሮችን በጎ ገጽታ እንዲመለከቱ ስለሚፈልግ ነው። ሙእሚኖች ሀብታቸው ቢጠፋ፣ ንብረታቸው ቢወድም ወይም ያልጠበቁት አደጋ ቢገጥማቸው እጅግ ታጋሽ ናቸው። ምክንያቱም አላህ ስብሓንሁ ወተዓላ ሁሉን ነገር እንደፈጠረ ያውቃሉና። አላህ ስብሓንሁ ወተዓላ የሚታዩትን ሆነ የማይታዩትን ነገሮች ከጉልት ነፃ አድርጎ የፈጠረ ጌታ ነው። ሁሉን የፈጠረው አላህ ስብሓንሁ ወተዓላ የሰው ልጆችንም ከነ እጣፋንታቸው የፈጠረ ጌታ ነው። እጅግ ራቅ ካለ ቦታ የሚኖረው ሰው የሚገጥመው ቅንጣት ክስተት ከአላህ ስብሓንሁ ወተዓላ ቁጥጥር ውጭ አይደለችም። እርሱ አላህ ስብሓንሁ ወተዓላ ሁሉን ተመልካችና አድማጭ ነው። አላህ ስብሓንሁ ወተዓላ የሁሉ ነገር ተቆጣጣሪ እንደሆነ እያወቁ ጭንቀት ውስጥ መውደቅ ታላቅ ስህተት ነው። ማንኛውንም ነገር የሚሆነው አንዳችን ስለፈለግነው አሊያም ደግሞ ሌሎቻችን ስላልፈለግነው አይደለም። ነገሮችን ሁሉ እንዲከሰቱ የሚያደርገው አላህ ነው። ከኛ የሚፈለገው ከእያንዳንዱ ክስተት ጀርባ ያለውን ጥሩ ነገር ማየት ነው። ምክንያቱም አላህ ስብሓንሁ ወተዓላ ነገሮችን ሁሉ የሚያደርገው ለበጎ ነውና። ከነገሮች ጀርባ ያለውን መልካም ነገር መመልከት የቻሉ የአላህን እንከን የለሽ ሥራ ተረድተው እምነታቸውን ያጸናሉ።
በተስፋና በቀቢጸ ተስፋ መካከል የሰለለች መስመር አለች። ተስፋ ምክንያታዊነት ሲሆን ቀቢጸ ተስፋነት ግን ተቃራኒው ነው። አንድ ተማሪ በደንብ ቢያጠናም በፈተና ሊወድቅ ይችላል። በመውደቁ ምሬት ውስጥ ቢገባ በዚህ ሁኔታው የሚያገኘው ጠቃሚ ነገር የለም። ትርፉ አካሉንና መንፈሱን መጉዳት ብቻ ነው። አላህ ስብሓንሁ ወተዓላ ለዚህ ተማሪ ሌላ ነገር ፈልጎለት ይሆናል። ምናልባት በዚያ ዓመት ወደ ኮሌጅ ከሚገባ ይልቅ ቀድሞ ዝግጅት ማድረጉ የተሻለ ይሆናል። ወይም በዚህ ወቅት ኮሌጁ መግባቱ በወደፊት ሕይወቱ ላይ አስከፊ ጥላ እንዲያጠላበት የሚያደርግ ይሆናል። አሊያም በሚቀጥለው ዓመት የተሻለ ኮሌጅ ሊደርሰው ይችላል። በዚህም የወደፊት ሕይወቱ የሰመረ ይሆናል። በአጠቃላይ አላህ ስብሓንሁ ወተዓላ ብዙ ነገሮች ሽቶለት ይሆናል። ሰዎች በሕይወታቸው መጥፎ ናቸው ብለው የሚያስቧቸው ክስተቶች ገጥመዋቸው ይሆናል። የፈለጉትን ሥራ አለማግኘት፣ የሚወዱትን ማጣትና የመሳሰሉት ክስተቶች በሁላችንም ላይ የሚደርሱ ናቸው። ሰዎች በነፍሶቻቸውና በንብረቶቻቸው እንደሚፈተኑ አላህ ስብሓንሁ ወተዓላ ግልጽ አድርጎልናል። ነቢያችንም ሰለዋቱ ረቢ ወሰላሙሁ ዐለይህ በአንድ ንግግራቸው ይህንን አብራርተዋል። አላህ የወሰደው ነገር ሁሉ የርሱ ነው፣ የሚሰጠውም ነገር ሁሉ እንዲሁ የርሱ ነው። ከእርሱ ጋር ያለ ሁሉም ነገር በዚህች ዓለም የተቀመጠለት ጊዜ አለው። ስለሆነም ሰዎች ታጋሽ መሆንና የእርሱን ምንዳ ተስፋ ማድረግ አለባቸው። ቡኻሪ ይዘግበውታል። በመሆኑም በሚገጥማቸው ነገሮች ሁሉ ታጋሽ የሆኑት ጥሩ ነገር ሲያገኙ፣ አመፀኞች ግን አስከፊ ነገር ይጠብቃቸዋል። ተስፈኛ እና ታጋሽ መሆን አስፈላጊነቱን ልንገነዘቡ ይገባል። በዚህ የቁርአን አንቀጽ መሰረት ተስፈኝነት የግድ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም يا بني يذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله إنه لا ييأس من روح الله إلا القوم الكافرون ልጆቼ ሆይ ሂዱ፣ ከዩሱፍና ከወንድሙም ወሬ ተመራመሩ፣ ከአላህም እዝነት ተስፋ አትቁረጡ። እነሆ ከአላህ እዝነት ከሃዲዎች እንጂ ተስፋ አይቆርጥም አለ። ሱረቱ ዩሱፍ አንቀጽ 87። አላህ ስብሓንሁ ወተዓላ እንዳዘዘው ተስፈኛ መሆን፣ ቀቢጸ ተስፈኝነትን ከሕይወታችን ለማስወገድ መጣርና ጌታችንን ወዳጃችን ማድረግና እንደ ትእዛዙ ማደር አለብን። አላህ ስብሓንሁ ወተዓላ ይርዳን። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.